የሰው መምኔ ለምን እምቢ እንዳልኩኝ አልተረዱኝም። እና ብቻ በጣም ነው ማሚ ነገር ስሚ በዚህ አጋጣሚ የሰው አስተሳሰብ ሁላችንም እንደ ከለራችን ይለያያል። ሲቀጥል ደግሞ ሁሉም ሰው በራሱ መንገድ ነው አይደለም ሰው ላይ እኔ አጠገብሽ ስለሆንኩ ነው። ርቀው ደግሞ የሚያዩት ቪዲዮውን የሚያዩ ሰዎች ቢናገሩሽም ቢቆጡሽም ምንም ቢሉሽም ማለት ነው በተረዱት መጠን ነው፣ በገባቸው ልክ ነው። ገባሽ አይደለም? አንቺም ደግሞ የሆንሽውን ነገር አሁን እኔ ከቪዲዮ ውጪ ብዙ አወራሻለሁ፣ ደውልልሻለሁ፣ ትነግሪኛለሽ አይደለ? እኔ ተረዳው። እኔ እኮ ከጎንሽ ሆኜ ደውዬ ስለማገኝሽ ስለማወራሽ ነው። ገባሽ አይደል? ግን እነሱ ደግሞ በምን ያገኙሻል? እዚህ ቪዲዮ ላይ በምትመልሹ መልስ ነው እነሱ የሚረዱሽ። ስለዚህ ቤተሰቦችሽንም አትቀየሚ፣ ማንንም አትቀየሚ። ገባሽ አይደል? መቀየምም ጥሩ አይደለም። ምንም አይጠቅምም። በቃ አላዛርና እሱ ማውራት ፈልጋለሁ። በቃ ማለት እሱንም አስቀይሜዋለሁ በጣም ነው ማለት ያ ፍላጎቴን ያውቃል። ፍላጎቴን ስላወቀ ነው እሱም በቃ እሱም በጣም እየተረዳኝ እኔ እንጃ አላውቅም። ማሚ ብቻ በጣም ጥፋተኛ ነኝ ማሚ። ከልብሽ ብቻ አንቺ እኔ ይቅር ብዬሻለሁ። አፍሽ እንደዚህ አትሁኝ ተነሺ። እኔ እኮ ይቅር ብዬሻለሁ። ምን እንደሆነ ታውቂያለሽ? አንድ ነገር እኔ አላዘንኩብሽም። ዛሬም የመጣሁት ለእናንተው አይደለም። አንቺና በአካል አግኝቼ ላናግርሻለሁ የመጣሁት መጣሁኝ። እንደውም እኔ አሁን አላዛርን አግኝቼ ማውራት ፈልጋለሁ ስትይ አቀለልሽልኝ። የእውነት አቀለልሽልኝ። እኔ አሁን ሀሳቤ ቅድም ተናግሬያለሁ ለቤተሰብ እና ምንድን ነው ያልኳቸው? እኔ ማታ ነው የገባሁት ያው እንደምታውቂው እና የመጣሁት ዛሬ ምንም ነገር የሚሆን ምንም ነገር አንቺን አግኝቼ አናግሬሽ ቃል ገብቼልሽ የቸገረሽ ነገር ሸክም የሆነብሽን ነገር እንደገና በቃ እኔ ይሄን ነገር ከሱ ጋር ሆኜ መወጣት አልችልም ብለሽ የፈራሽው ነገር ጭንቀትሽን ልካፈልሽና በቃ አብሬሽ ያንን ነገር ለመካፈል አብሬሽ ልጓዝ አልገብቼ ላሳምንሽ ነበር አመጣጤ ይመስለኛል። አንቺም በውስጥሽ የሆነ ነገር አውርተሽ ነው መሰለኝ የመጣሽው። አዎ በደንብ አውርቼ ከራሴ ጋር ማለት አንደኛ እንደዛ የሆንኩበት ምክንያት እኔ ላላዛር ስሜት ሳይኖረኝ ቀርቶ አይደለም። የሰው ልጅ ነኝ፣ እሱ እንደሚሰማው እኔም ስሜት አለኝ። ተናግሬያለሁ። እኔ በጣም ነው ማፈቅረው እሱን እና መናገር ይከብዳል። ግን ደግሞ ያው ያለብኝን ነገር ታውቂያለሽ። ብዙ ነገር ከጀርባዬ ስላለ ነው ያሳለፍኩትን። ኢንተርቪውን ሰምተሻል እና እኔ ጥሩ ትዳር አይቼ አይደለም ያደግኩት እና ያ ነገር ለእኔ አፌክት አድርጎኛል እና ፈራለሁ። ነገ ህይወቴ ቢበላሽ የሆነ ነገር ብሆን እላለሁ። እናቴን የሆነ ነገር ሳላስይዛት ነገ ካላዛር ጋር የሆነ ነገር ብቀያይም እንደምጎዳ አውቀዋለሁ። ልቤ ስስ እንደሆነ አውቀዋለሁ እና ስለሱም ደግሞ እኔ አላዛርን በማውቀው ልክ ነው የማውቀው እና ስለሱ ይሄን ያህል ራሱ አላውቅም ነበረ እና ብቻ መቸኮል ስላልፈለኩ ነው። ሴት ነኝ እና ብጎዳ ነገ የሆነ ነገር ላይ ብደርስ ማንም እኮ ማሚ ዞር ለምን እንደዛ እንዳልኩ እኔ ወላጅ እናቴን አከብራታለሁ። እኔ አሁንም ያለሷ የሆነ ነገር ፍቃድ አላደርግም። ትልቅ ልጅ ነኝ አውቃለሁኝ። ግን ትልቅ ልጅ ስለሆንኩ ብቻ እኔ የወላጆቼን ትእዛዝ አልሰማም ማለት አይደለም። እናቴ ትስማማበት ነው። ነገ የሆነ ነገር ደርሶብኝ በወርቅ ማሚዬ ደርሶ እሷ ጋር ነው አይደል ተመልሼ የሚሄደው። ልጆች ወልጄ ከሆነ ልጆቼን ይዤ የሚሄደው እሷ ጋር ነው እና እናቴም ነገሮችን ማየት ስላለባት ነው። በጣም በቅርብ ጊዜ የተዋወቅነው እኔና አላዛር። ይሄን ያህል ጊዜ እንኳን አላስቆጠርንም እና በጣም ብዙ ሰው ሲፈርድብኝ የነገርሽኝ ነገር አሳማኝ ስለሆነ ነው። ገብቶሻል አይደል? ስለምረዳሽ ነው። ሌላው ግን ቪዲዮ ላይ ባየው ነው አለ ሰው ለሚረዳ ቪዲዮ ላይ ባየው በቃ በምትናገሪው ነገር ነው ሰውን የሚቆጣው። ስለዚህ ልክ ነሽ። የእናትሽን ፍቃድ መቀበል እናትሽ ማናገር ይሄ ተገቢ ነው። ሲጀምር ደግሞ ቤተሰብ ልጅ እናት አባቱን ማክበሩ ግድ ነው ይላል። እኛ ብቻ አይደለንም ያልነው፣ ቃሉም ይላል፣ መጽሐፍ ቅዱስም ይላል። ስለዚህ መጀመሪያ እግዚአብሔርን ስትፈሪ መጀመሪያ ቤተሰብሽን እናት አባትሽን ስታከብሪ ነው ፈርሃ እግዚአብሔርም የሚኖርሽ። ገባሽ? ያንን እኔ ደግፈሻለሁ። እሰይ እንኳን ቤተሰቦችሽን አከበርሽ። እኔ ምንም ቅር አላለኝም። እሰይ እንኳን አከበርሻቸው። አንድ ደግሞ በጣም ትልቅ ዜና ይዤልሽ ነው የመጣሁት። ዝም ብዬ አይደለም የመጣሁት። እናቴንም ማታ አውርቻት ነበረ። ያው እናቴ በአካል አታውቀውም አላዛርን፣
ግን ደግሞ ያው ቪዲዮ ምናምን አታይም እኔ በምነግራት ነው እና እናቴም አሳምኛታለሁ እና እሺ ብላኛለች። እና ጌታ ሆይ ዛሬ ነገሩን አቅልለህልኛል። ወይኔ ጉዴ። እሺ እና አላዛርን እሺ ልለው ነው በእውነት ወይኔ በጣም ደስ ይላል በእውነት ወይኔ የእውነት በጣም ነው ደስ ያለኝ። እንዴት አይናፋሮች እኔ በጣም ነው ደስ ያለኝ። እንዴት እንደሆነ ታውቂያለሽ? እኔ እንደዚህ ቀልልኛል ብዬ አይደለም የመጣሁት። በቃ ዛሬ እኔ እና ትንሱ ምንድን ነው የምትነግረኝ ያለችኝን ትበለኝ። በቃ ጭቅጭቅም ቢሆን ልቀበል ነው ዛሬ የመጣሁት እና አይ ጌታ ሆይ ከፊት ቀድመ ነገሮችን አስተካከልክ፣ ስም ይባረክ። የእውነት እናቴን በጣም ፈርቻት ነበረ መጀመሪያ ላይ እና ያው የመጣሁት ለስራ ብያት ነው የመጣሁት እና እንደዚህ አይነት ነገር ማለት ቃል አስገብታኝ ነገ የሆነ ነገር ህይወትሽ ይበላሻል እኔ የለሁም ወይ አጠገብሽም ሰው የለም እና ያስገባችኝ ቃል ስለነበረ ነው እስከዛሬ ድረስ በቃ ስፈራ የራሴን ስሜት ማዳመጥ ትቼ የእናቴን ነገር ያስቀደምኩት ማስቀደም ስላለብኝ። ትክክል ነሽ። ከቤተሰብ ውጭ የሚሆን ነገር የለም ሲጀመር። እኔም እኮ አልኩሽ እኮ አንቺ ነገሮችን ይሄ ሁሉ ነገር ሳይመጣ በፊት ቀድሞ ነገሮችን ቀለል አድርገነው ሳይሆን ቤተሰብን ቀድመሽ አማክሪ ማለት ነበረበት። አላዛርም ቸኮለ። እናትሽን አናግሪያቸው እና ምናምን ውሳኔ ላይ ለመድረስ እዚህ ደረጃ እንደርስም ነበር። ገባሽ? ለማንኛውም ለበጎ ነው የሆነው። ፍቅርም ቻሌንጅ ሲኖርበት ደስ ይላል። ጠርቼዋለሁ ይመጣል። ግን ማሚ ፈርቼዋለሁ ማለት ምን እንደምለው ራሱ አለ። አትፍሪ። ለምን ትፈሪያለሽ? በቃ ነገር እኮ አለቅ። ደስ ሲል በጥሩ ነገር ነው የመጣሽው እና እኔ በጣም ደስ ብሎኛል። አዎ ማሚ አላውቅም ብቻ ደስ ብሎኛል። ተባረኪ። እሺ እንኳን አስበሽበት እናትሽንም እንኳን አናግረሽ ለእንደዚህ አይነት ውሳኔ መጣሽ። እሺ በእውነት እኔ ደስ ብሎኛል። አቤት ዛሬ በቃ ምንድን ነው እያወራኋት በጣም ስጨነቅበት ነበር። በቃ ምን እንደምልሽ ሁላ ማለት ነው። ስሙ ይባረክ የመድኃኒዓለም። ያሰብኩት ሌላ የሆነው ሌላ። ደስ ይላል። አሜን። ትንሱዬ በእውነት እኔም ራሴ ዛሬ ቃል እገባልሻለሁ በየትኛውም ሸክምሽ፣ በየትኛውም ጉዳትሽ፣ የትኛውም ያስጨነቀሽ ነገር ቢኖር ይኸውልሽ እኔን አታርቂኝ። እሺ እንደወለደችሽ እናትሽ ቁጠሪኝ። ምንም ሆዴ ውስጥ አርግዥሽ ባልወልድሽ አላዛር አንቺን ያገኘ ቀን ወልጄሻለሁ። የእውነት ነው የምነግርሽ እና ትንሱዬ እኔ በእውነት በየትኛውም አልኩሽ በድካምሽ፣ በሸክምሽ፣ በከበደሽ ነገር ሁሉ እኔ ከጎንሽ ነኝ። የሚጨንቅሽን ነገር ሁሉ ሩቅም ብሆን ደውለሽ ካልሆነ ብር ብለሽ መተሽ ምንድን ነው ጠዋት ብትነሺ 2 ሰዓት 3 ሰዓት እኔ ጋር ትገቢያለሽ። ስለዚህ መተሽ እንዲህ ነው አላዛር ቢያስከፋሽ ቢያስቀይምሽ የሚጨንቅሽ ነገር ቢኖር አልፈታ ያለሽ ነገር ቢኖር ከሰው ጋር ሆኖ ከእግዚአብሔር ጋር ሆኖ የማይፈታ ነገር የለም። ያማከሩት ነገር ይቀላል። ስታማክሪ ነገሮች ይቀሉሻል። ስለዚህ ከጎናችን ሆነሽ ነገሮችን አብረን እንድንፈታ እኔ ምን ጊዜም ከጎንሽ ነኝ። አንቺም ከጎኔ እንደምትሆኚ ቃል እነግርሻለሁ። ቢጨንቀኝ እነግርሻለሁ፣ ቢከፋኝ እነግርሻለሁ። መደብቅሽ ነገር የለም ብለሽ ማለት ነው። እኔም ደግሞ ጉዳይሽን ሰምቼ በቻልኩት መጠን እግዚአብሔር በረዳኝ መጠን ከጎንሽ ለመሆን ቃል እገባለሁ። እንዲች ብለሽ እንባ በዓይንሽ እንዲፈስ አልፈልግም። እንዲች ብለሽ እንድትጨነቂ አልፈልግም። በቃ ሩቅ አይደለሁ። የ3 ሰዓት መንገድ ነው። ብር ብለሽ አትመጪም? እሺ እናቴ ይመጣል። ስለዚህ አላዛርን ጠርቼዋለሁ ይመጣል። እሺ እናቴ እኔ ስሜቱ አዲስ ስለሆነብኝ ነው። ከዚህ በፊት ፍቅር ይዞኝ አያውቅም እና የፍቅርን ስሜት ስለማላቅ ማለት ነገሮች ሁሉ ለእኔ አዲስ ነው የሆኑብኝ። በቃ እኔ እንጃ በጣም የምሬ ነው። አላዛርም እንደተጎዳኝ በጣም ስጎዳ ነበረ። እየወደድኩት እየፈለግኩት ነገሮች እኔን ወደኋላ ሲያስቀሩኝ በጣም ነው የሚያሳዝነው። በጣም ነው የሚያስጠላው ስሜቱ፣ የብቸኝነት ስሜት። ከሱ ጋር ለምጄ አሁን ሰሞኑ አናወራም ምን አንልም እና በጣም ሲጨንቀኝ ነበረ። ግን ያንን ያስተናገርኩት ያለ ፋሚሊ ቢሆንም ስሜቱን አላውቀውም። ፍቅር እንደዚህ ከባድ እንደሆነ ራሱን ያወቅኩት ባላዛር ነው እና እንጃ በጣም ደስ ብሎኛል። ማፍቀር መቻል ራሱ ጸጋ ነው። እሱ ራሱ እኮ በረከት ነው። ይኸውልሽ ማፍቀር ራሱ መታደል ነው። መፈቀር መታደል ነው። ማፍቀር መታደል ነው። በቃ ይሄ ኃጢአት አይደለም።
ምድር ላይ ያለ ነው። ይኸውልሽ ከዘር ወደ ዘር ሲዋረስ የመጣ ነገር ነው። ገብቶሻል አይደለ? ፍቅር እግዚአብሔር ሲሰጥ እንዴት መታደል መሰለሽ! አንቺን ሲያፈቅር አንድ አፍቃሪ ሲሰጥሽ እንዴት መታደል መሰለሽ! ማፍቀርም ማፍቀርም መታደል ነው። በእውነት እግዚአብሔር ዘመንሽን ይባርከው። በእውነት በጣም ነው የማመሰግነው ትንሱዬ። እግዚአብሔር ይባርክሽ፣ ዘመንሽ ይብዛ። የሚከፋሽን ነገር ሁሉ ለእኔ እንደምትነግሪኝ ቃል ገብተሻል፣ እንዳትረሺ እሺ? አላዛርን እንጠብቀው። እንዴት ነው ቆየ እስካሁን ሰዓት? ደስ ሲል አቀለልሽ። እሺ እና በእናትሽ ቆይ አንቺ ይቀበልሻል። አንዴ ቸኮል አይዞሽ ይመጣል። ታለችዋለሁ መጣ እውነት ማለት ያመልሽ ነው ልጅ ገዳይነ በፍቅር ገዳይነ በመውደድ ገዳይነ ሳትኩስ የምትገል የልጅ አርበኛ ሳትኩስ የምትገል የልጅ አርበኛ ሙቻለው በመውደድ ሙቻለው በፍቅር ነፍስ ተነሱ። እሺ ፈራሽ? ደህና ነኝ። ይቅርታ ብቻ አድርግልኝ። ይቅርታውን ብቻ ነው የምፈልገው። ይቅርታ ብቻ አድርግልኝ እባክህን፣ እባክህን አላዛር ይቅርታ አድርግልኝ። እኔ በድያለሁ። እባክህን ይቅርታ አድርግልኝ። ፍቅር ቂም አይዝም። እውነት ምንም ይቅርታ አድርግልኝ እባክህን። አንቺ በቃ ዝም በይ። እግዚአብሔር ትንሱ በእናትሽ ተነሽ። እባክህን ይቅርታ አድርግልኝ አላዛር። እኔ በድያለሁ፣ አሳዝኛለሁ። አንተ እናቴ እኔ ባንቺ ኢማሊዝም እግዚአብሔርን። እሺ ተነሱ ሁለታችሁ። እሺ እንዴት ብዬ ልነሳ? ተጎዳሽ እንዴ እናቴ? ተጎዳሽ? ምን ሆነሽ ነው? ደህና ነኝ። ችግር የለም ግን አንተ ነበር በጣም ናፍቀኸኝ ነበር። ይቅርታ፣ በጣም ይቅርታ። ይቅር ብዬሻለሁ እናቴ። ምንም የተፈጠረ ነገር ላናግራት አይደል የመጣሁት። ትንሱ ምን ሆነሽ ነው? እማ ምን ሆንሽብኝ እናቴ? ታዩ በቃ ይቅር፣ ሁሉ ነገር ይቅር። እኔ ችግር የለውም። ጓደኛሽ ሆናለሁ ከዚህ በኋላ። እውነት አይደለም። ተው እንደዛ አትበል አንተ። ደግሞ ተቀብላለች በቃ ሁሉንም። ምንድን ነው የምትለኝ? እውነት ነው? እውነት እንደዛ አለች። እውነት ነው? እናንተ ልጆች ልጋሉኝ ነው እንደ ሰው ስራሹ አፍር ሰሜን ስራይ የአምላክ ታናሹ ወንዳው እንዳልኩና ሰጥሁ ስያሜ ማስረዘም ማሳተፍ እኔም በጣም እኮ ማፈቅርሽ እናቴ። ከአንቺ መለየት አልፈልግም። ኧረ በማርያም እኔን አታስለቅሱኝ። ዛሬ የደስታ ቀን እኮ ነው። ምንድን ነው ዝም ብላችሁ የምታለቅሱት? ገዳይነ በመውደድ ገዳይነ